ጤና ይስጥልን። ዛሬ ስለ ጋት እና ኤንጋት ፈተና የሚያዘጋጅ ሞባይል አፕ ጋት ፕሬፕ ኢትዮጵያ ስለሚባል ሞባይል አፕ አሳያችኋለሁ። ከፕሌይ ስቶር ለማውረድ ፕሌይ ስቶርን ከፍትና ሰርች ብለን እዚህ ሰርች ባር ላይ ጋት GATPREP ኢትዮጵያ ብለን እንጽፍና ሰርች እናደርገዋለን። ሰርች ስናደርግ እዚህ ውስጥ አፑ እናገኘዋለን ማለት ነው። እዚህ ጋር እንደምታዩት ሲዝ አፕ። ይህንን አፕ ኢንስቶል እናደርገዋለን። ኦኬ ኢንስቶል እናደርጋለን። እኔ ግን ኦልሬዲ ኢንስቶል ስላደረግኩት ኦፕን ለዋለው ከፈትኩት ማለት ነው። አፑ እንደዚህ መጣ። ዛሬ በዚህ ቪዲዮ የማሳያችሁ የአፑን የተለያዩ ክፍሎች ነው። ዲቴል ወደ ውስጥ የገባው ስለ እያንዳንዱ በሌሎች ቪዲዮዎች የምገልጽ ይሆናል። መጀመሪያ ሲመጣ የሚያሳየን እንደዚህ ኦንቦርዲንግ ስክሪን የምንለው ነው። ወደ ውስጥ እንገባለን። ውስጥ ስንገባ ይሄ ዳሽቦርድ ስክሪን ነው። ዳሽቦርድ ስክሪኑ ላይ እንደምታዩት እዚህ ጋር በሰማያዊ በቦክስ ውስጥ ያለው ስለተለያዩ አፕሊኬሽን አይዲያችንን የትራያል ፔሪዱን ምናምን ያሳያል። ግን ይሄ አፕሊኬሽን ለ1 ዓመት ነፃ ነው። እችኛዋን በቴሌግራም ቻናላችን ጋት ፕሬፕ ኢትዮጵያ በሚለው ቴሌግራም ቻናላችን ይሄንን አፕ አይዲያችሁን ከላካችሁልን እኛ በነፃ የ1 ዓመት የሚያገለግል አክቲቬሽን ኮድ እንልክላቸዋለን ማለት ነው። ስለዚህ አሁኑኑ ወደ ጋት ፕሬፕ ኢትዮጵያ ቴሌግራም ቻናል ላይ ሄዳችሁ ይህንን አፕ አይዲያችሁን ከላካችሁልን እኛ አውቶማቲክሊ አክቲቬሽን ኮድ እንልካለን ማለት ነው። እዚህ ዳሽቦርድ ላይ እንደምታዩት ዊ ሃቭ ፕራክቲስ ሞድ የሚባል አለ፣ ዊ ሃቭ ፍላሽ ካርድ የሚባል አለ፣ ሞክ ኤግዛምስ የሚባል አለ፣ ፕሮግሬስ የሚባል አለ። ስለነዚህ ስለ እያንዳንዱ በተለያዩ ቪዲዮዎች ስለ እያንዳንዱ አብራራለሁ። እዚህ በግራ ላይ በኩል የምናገኛት 3 መስመር አለች። እሷ ሜኒውን ለመክፈት ወይም ድሮር ሜኑ የምንለው የምንከፍትባት ነች። እሷን ክሊክ ብናደርጋት ድሮር ሜኑ ይከፈታል ማለት ነው። እዚህ ድሮር ሜኑ ላይ እንደምታዩት ሃው ቱ ዩዝ አፕ አለ፣ ሄልፕ ሴንተር አለ፣ አባውት አስ አለ፣ ፐርፎርማንስ አለ፣ አክቲቬሽን የሚል አለ፣ ሴቲንግስ የሚል አለ። ሃው ቱ ዩዝ ለምሳሌ ብንጫ ነው እዚህ ጋር የአፑን አሁን እዚህ ጋር ዳርክ ሞድ ላይ ስላለ ነው። ለምሳሌ ዳርክ ሞድ እንቀይረው። ሴቲንግስ ውስጥ ገብተን ቲምስ ላይ ገብተን እዚህ ጋር ላይት ሞድ ነው እንል። አሁን በላይት ሞድ ይመጣል። እዚህ ጋር 3ቷን ስክሪን ስንጫን ቅድም እንዳልኩት ሜኑዎቹ አሉ። ሃው ቱ ዩዝ ብንጫን እዚህ ጋር እንደምታዩት ሃው ቱ ዩዝ ላይ ይህን አፕ እንዴት መጠቀም እንደምንችል የሚያብራራ ቴክስት ታገኛላችሁ። ቀጥሎ ሄልፕ ሴንተር የሚል አለ። በሄልፕ ሴንተርም አማካኝነት እዚህ በመግባት ስለ አፑ የተለያዩ ክፍሎች መረዳት ትችላላችሁ ማለት ነው። ጥያቄ ካላችሁ ደግሞ እዚህ ስልክ ቁጥር አለ፣ ቴሌግራም ቻናላችን አለ። እዚህ ጋር እንደምታዩት ስልክ ቁጥራችን አለ፣ ኢሜይላችን አለ፣ ቴሌግራም ቻናል አለ፣ ዩቲዩብ ቻናላችን፣ ቲክቶክ ቻናላችንን ፎሎ አድርጉ። በመቀጠል ሌሎችን ሜኖች እዚህ ጋር እንደምታዩቸው አክቲቬሽን፣ አባውት አስ፣ ፐርፎርማንስ፣ አክቲቬሽን፣ ሴቲንግስ የሚሉ አሉ። እያንዳንዱም በተለያዩ ቪዲዮዎች የማስረዳ ይሆናል። ስላዳመጣችሁኝ አመሰግናለሁ። የሚቀጥለው ቪዲዮ እስከምንገናኝ ድረስ ባይ ባይ።